ማትስ ፊዚክስ ኬሚስትሪ እና ባዮሎጂ 100 ነው ያመጣው። ሌሎቹ ትምህርቶች ደግሞ ከ95 በላይ። ነሲሃ ኑር ሰላም ትባላለች። በቴፒ ከተማ የቴፒ አንድነት ሁለተኛ ደረጃ ትምህርት ቤት ተማሪ ናት። እንደዚህ አይነት አስገራሚ ውጤት ያመጣሽበት ሚስጥር ምንድነው ካላችኋት ደግሞ እንደዚህ ትላለች። ያ ደግሞ የሆነው በፊቸሪክስ ነው። ከክላሱ ይልቅ የነሱ ቪዲዮ ለውጤቴ በጣም ረድቶኛል። ከሷ በተጨማሪ ማትስ ገብቶኝ አያውቅም። በፊቸሪክስ ግን ለመጀመሪያ ጊዜ ከ95 በላይ ያመጣው። ከ1 እስከ 10 ወጥቼ አላውቅም፣ ፊቸሪክስ አፕሊኬሽንን ተጠቅሜ ግን አንደኛ ወጣው ብለው የሚመሰክሩ ብዙ ተማሪዎች አሉ። አፕሊኬሽኑ ማትስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ የሶሻል ትምህርቶችን ሳይቀር ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ የቋንቋ ትምህርቶችን ሁሉ ሳይቀር እንግሊሽና ኤስኤቲ በሚገባና በጣም በቀላሉ አስጠንቶ በጣም ብዙ ጥያቄዎችን አሰርቶ ለእያንዳንዱ ትምህርት በየዩኒታቸው ሾርት ኖት ወይም አጤሬራ ሰጥቶ መጨረሻ ላይ ደግሞ እንደገባችሁ ለማረጋገጥ በጣም ብዙ ጥያቄ በጌም መልክ እንድትሰሩ አድርጎ ለክፍል ፈተና ለኢንትራንስ ፈተና በኮንፊደንስ ገብታችሁ ምርጥ ውጤት እንድታመጡ ዩኒቨርሲቲ እንድትገቡ ቤተሰቦቻችሁን እንድታስደስቱ ያግዛችኋል። አፕሊኬሽኑ በኢንተርኔት ብቻ ሳይሆን ያለ ኢንተርኔትም ይሰራል። ከ9 እስከ 12ኛ ክፍል ተማሪ ከሆናችሁ ከናንተ የሚጠበቀው ፕሌይ ስቶር ላይ ገብታችሁ ፊቸሪክስ ብላችሁ ሰርች አድርጋችሁ አፕሊኬሽኑ ስልካችሁ ላይ መጫን ነው። ልክ እንደከፈታችሁት የፈለጋችሁትን ትምህርት ከፍታችሁ የመጀመሪያውን ቻፕተር በነፃ ምንም ሳትከፍሉ ሙሉን ታያላችሁ። ከዛ የምናስጠናበትን መንገድ አይታችሁ ከወደዳችሁት ከናንተ የሚጠበቀው ፊት ለፊት ላይ አሁን እንዴት ልጀምር የምትል ምልክት አለ። እሱን ትነኩትና እንዴት እንደምትጀምሩ በቪዲዮና በጽሁፍ አጭር ማብራሪያ ታገኛላችሁ። እሱን አይታችሁ ወዲያውኑ መጀመር ነው። ፊቸሪክስ ላይ እንገናኝ።